ሄይ ጋይስ ዊክ ዋን ሪቪው ትናንትና ማታ ትንሽ ሪቪው ሳድርግ ጆርናል ስጽፍ ነበርና ዊክ ዋን የሞንክ ሞድ የባለፈው ሳምንት ዊክ ዋናችን ምን ይመስል ነበር የሚለውን እሱን ሪቪው ለማድረግ ነውና ትናንት ነበር ዴይ 7 ትናንት ነበር ይሄንን ቪዲዮ ልቀርጽ የነበረው ግን አልተመቸኝም። ያው ቤት ውስጥ ሰው ካለ ለመቅረጽ አይመቸኝምና ዛሬ አክቹአሊ የዊክ 2 ዴይ 1 ነውና ግን ቢሆንም ሆነም ቀረም የዊክ 1 እንዴት ነበር የሚለውን ለማየት ያ በጣም የተሻለ አሪፍ ሳምንት ነበር። ብዙ እንዳሰብኩት ስራ አልሰራሁበትም ማለት ይሄ አይዲያል የሆነ በጣም ምናምን የስራ ዊክ አልነበረም፣ ግን በጣም ትልቅ ነገር የተፈጠረበት ሳምንት ነበርና ያው የዛኛው የባለፈው ቪዲዮ ላይ አለ። ግን ምንድነው የተፈጠረው? አክቹአሊ በቃ የሆነ አክሽን መውሰድ አለብኝ፣ በደንብ መስራት አለብኝ ብዬ አስቤ ይሄ ሞንክ ሞዳችን ነው ወደ ሞንክ ሞድ ገብቻለሁ ብዬ በገባውበት በመጀመሪያ ቀን የሆነ ሰው ለጓደኛዬ ሶፍትዌር ካምፓኒው ላይ አብሮ ለሚሰራው ልጅ ዳግም ይባላል እና ለሱ ፎርዋርድ ያደረገለት የሆነ ሜሴጅ የሆነ እግር ኳስ ክለብ ነውና የታዳጊ እግር ኳስ ክለብ ዌብሳይት ለማሰራት እንፈልጋለን እንደዛ የሚል ነገር አለውና ወዲያው እሱን እንዳየው እሱ ወደ እኔ ፎርዋርድ አደረገልኝ። ከዛ ኢሚዲየትሊ ቪዲዮ ላኩለት የሆነ እንደዚህ ሰርተናል እንደዚህ ምናምን ሳላናገረው በፊት ወዲያው ከዛ ደወልኩለት። አሜዝድ ሆኖ ነበር ማለት አንድ ከኢቲኤል ሶፍትዌር ካምፓኒ ነው ደወልንልህ ምናምን ዌብሳይት ማሰራት እንደምትፈልጉ ሰምተን ነው ስላልኩት ያው በደንብ ይወጣል ብሎ አላሰበምና እንደውም ከየት ሰፈር ነህ ምናምን ነገር ብሎኝ ከዛ ሰፈሬን ነገርኩት፣ አወራን ምናምን። ከዛ ስራዎቻችንን ማየት የምትፈልግ ከሆነ ቀድሜ ቴሌግራም ዲኤም ላይ ልኬልሃለሁ ምናምን ያቸው አልኩት። ከዛ 2 ቀን 3 ቀን ምናምን የተወሰነ ነገር ተጨማሪ አወራን ላኩለት ምናምን። ከዛ ዴይ 5 አርብ ላይ ዲሉን አገኘን ማለት ነውና የሆነ ፕራይሱም ፌር ነገር ነው። 9000 ብር ነው ቻርጅ ያደረግነው እና ለዚህኛው ስራ የመጀመሪያም ስለሆነ እና ሪስክ ማኔጅመንት ምናምን ነገር ብቻ ዋናው ነጥብ ስራውን ማግኘታችንም ገንዘቡም ምንም ሳይሆን የሆነ አክሽን መውሰድ አለብኝ። አንድ አክሽን ነው እኔና ወደፊት የሚመጣውን እያንዳንዱን የኖቤል ደረጃዎች የሚለየንና ኤቭሪ ታይም ዋን ስቴፕ መሄድ አለብኝ ብዬ አስቤ የቀረውን ፈጣሪ ያውቃል ብዬ እና ሞንክ ሞድ የሚለው ሀሳብ ደስ ስለሚለኝ የኢማን ጋዚ በጣም ወዳጅ ስለሆንኩ በሱ ሀሳብ ተጠቅሜ ወደ ስራ መግባት አለብኝ ባልኩበት የመጀመሪያ ቀን ከዛ ደግሞ ለዲሉ ደግሞ በመጀመሪያው ሳምንት ይሄ ነገር መፈጠሩ ጀስት ላይክ ከፈጣሪ መልእክት የሆነ አንድ ስቴፕ ኤቭሪ ታይም የምትሄድ ከሆነ እኔ ደግሞ አይ ሪዋርድ ዩ ቱ ዛት ስቴፕ የሚመስል ነገር ነውና አንኤክስፔክትድ ነው እና በጣም የሚያስገርም ነገር ነው። ብቻ በጣም ደስ የሚል ነገር ነው እና ይሄ መጀመሪያ በህይወቴ ለመጀመሪያ ጊዜ የሰራሁት ገንዘብ ነው። መጀመሪያ ኦንላይን የሰራሁት ገንዘብ ነው እና ኢትስ ቢግ ዲል እና ያ ነበር ሳምንቱ ላይ ትልቅ ነገር የነበረው። ፈተና ስለነበር ብዙ
አሪፍ ሙድ ላይ አልነበርኩም። ግን አንድ የተወሰነች ነገር ብዙ ነገር ለውጣለች እና አጠቃላይ ሳምንቱ ይሄን ያህል ሞንክ ሙድም አልኩኝ እንጂ የሆነ ሞንክ ሙድ ሲባል የሆነ ነን ኔጎሽየብል የሆኑ 3 አክሽኖችን ወይ እንደዛ ምናምን ተቀምጦ የሆነ ዲፕ ፎከስ ውስጥ ሆነ እንደዛ ምናምን ነው። ያን ያህል በጣም ታርጌትድ አልነበርኩም። እንደውም ሶሻል ሚዲያ ቲክቶክ ላይ ረጅም ሰዓት ያጠፋሁበት ሳምንት ነው። ለምን እንደሆነ አላውቅም። ምናልባት በፊት ላይ የሆነ ሚስቲካል የሆኑ ነገሮች፣ ሚስጥራዊ ነገሮች፣ ኮንስፓይረሲ ቲዎሪዎች፣ ኤሊያን፣ ፒራሚድ ምናምን እንደዚህ አይነት ነገሮች በጣም ነበር የሚመስጡኝ እና እንደዚህ አይነት ቻናሎችን ድንገት አግኝቼ በጣም ኢመርስድ ሆኜ ነበር እና ሁለት ደግሞ አይ ዶንት ኬር ለፈተና ለውጤትም ለምንም ግድ አይሰጠኝም። ግን የሆነ ከ2 ሳምንት ከ3 ሳምንት በፊት እስቲ ለራሴ ፕሩፍ ላርግ ልዘጋጅና ይሄንን ፈተና አሪፍ ውጤት ላምጣ ብዬ አስቤ ነበርና ሳልዘጋጅ ጊዜው መጣ። ሶ ዛት አይ ዶንት ኬር ግን ቃሌን መጠበቅ ነበረብኝ እና ያንን ስላላደረኩ አይ ዶንት ኬር የሚለውን ሀሳብ ለማስበለጥ ጭንቅላቴ ላይ ሞክሬያለሁ። ግን ዋር ነበር ጭንቅላቴ ውስጥና በቃ እንደዛ ያንን ጭንቅላቴ ውስጥ ላይ የነበረውን የሀሳብ ግጭት ለማጥፋት ሞር ቲክቶክ ላይ ነበር ጊዜን ሳጠፋ የነበረው። ቲክቶክ አልወድም፣ ቲክቶክ ብዙ አላይም። ግን በቃ በዚህ ሳምንት እንደዛ ነበር ያጠፋሁት። ብቻ ያን ያህል በጣም ዲፕ የስራ ሳምንት አልነበረም። ግን we got one miracle from God እና ብቻ ጥሩ ሳምንት ነበር። ባለፈው ሳምንት ላይ ያላደረኳቸውን አደርጋቸዋለሁ ብዬ ያላደረኳቸው ብዙ ነገሮች አሉ። ኦልሬዲ ያኛው ሳምንት ስላለፈ ይሄኛውን ሳምንት እንዳያልፍ አድርጌ መጠቀም አለብኝ እና የዊክ 1 ሪቪው ይሄንን ይመስላል። የመጀመሪያ ገንዘባችንን አክቹአሊ ገንዘቡ አልመጣም፣ ግን የመጀመሪያ ክላይንታችንን አግኝተናል። ፎር ሶፍትዌር ካምፓኒ ኤስኤምኤምኤው ላይ ብዙ እንቅስቃሴ አላደረኩም። ስለዚህ ከባለፈው ሳምንት የተሻለ ነገር ተምሬ በዚህኛው ሳምንት ደግሞ ዲፕ የሆነ ሞንክ ሙድ ውስጥ ለመሆን ነው እቅዴ። ይህንን ይመስላል የመጀመሪያው ሳምንት።